ሰላም አድማጭ ተመልካቾቻችን፣ ጉድ ኒውስ ነን። የፍቅር ቦምብ ከተጋነነ እንክብካቤ ጀርባ የተደበቀ የስነ ልቦና ወጥመድ። ለዘላለም የምንተዋወቅ ይመስልናል። ላንቺ ያለኝን አይነት ስሜት ለማንም ተሰምቶኝ አያውቅም። እኛ እኮ የተፈጠርነው አንድ ለአንድ ነው። እነዚህ ቃላት የሰሚውን ልብ የሚያቀልጡ፣ ማንኛውንም ሰው የሚያስደስቱ ማራኪ ቃላት ናቸው። ነገር ግን እነዚህ ማር የሚያንጠባጥቡ ንግግሮች ገና በቅድመ ትውውቅ ወቅት በመጀመሪያዎቹ ሳምንታት ላይ የሚዘንቡ ከሆነ ነገሩን ቆም ብለን ማስተዋልና መጠንቀቅ ያስፈልጋል። ምክንያቱም መጀመሪያ ላይ በፍቅር አጥለቅልቆን በድንገት ጥሎ ሲጠፋ የሚሰማን የልብ ስብራትና ቁስል እጅግ የጠለቀ በመሆኑ ነው። ከከፍተኛ የፍቅር ስሜት ማማ ላይ ተነስተን ወደ ባዶነት የምንወረወርበት ይህ አደገኛ የስነ ልቦና ጨዋታ የፍቅር ቦምብ ወይም ደግሞ ላቭ ቦምቢንግ ይባላል። ከዜሮ ወደ ሰማይ ከዚያም ወደ መሬት የፍቅር ግንኙነት አማካሪዎችና የስነ ልቦና ባለሙያዎች እንደሚገልጹት የፍቅር ቦምብ ሰለባ በሚሆኑበት ጊዜ መጀመሪያ ላይ ነገሮች ሁሉ ፍጹም ይመስላሉ። አዲሱ የፍቅር አጋሮ በቀን ውስጥ በተደጋጋሚ ይደውላል፣ መልእክት ይልካል፣ ስጦታዎችን ያዥጎደጉዳል። እነዚህም እንደ ንጉስ ወይም እንደ ንግስት ያቆላምጣቸዋል። ነገር ግን ይህ ሁሉ ማርና ወተት የሚሆነው በጥቂት ሳምንታት ብቻ ነው። ከዚያ በኋላ ግንኙነቱ በድንገት ይለወጣል። ያ ሁሉ እንክብካቤ በአንድ ጀንበር ቆሞ ያንዣበበው የፍቅር ቦምብ ፈንድቶ ልባቸውን አመድ አድርጎ ይሄዳል። ስሜቱ ከዜሮ ተነስቶ ጥግ ይደርስና በቅጽበት መልሶ ወደ ዜሮ ይወርዳል። እንደ አጋጣሚ ሆኖ ቀደም ሲል በህይወታቸው ከፍተኛ የብቸኝነት ወይም የባዕድነት ስሜት እንዲሁም የመገለል አጋጣሚ የደረሰባቸው ሰዎች ለዚህ ጥቃት በቀላሉ ተጋላጭ ይሆናሉ። ምክንያቱም እነዚህ ሰዎች የተረጋጋና ቀስ በቀስ የሚያድግ ግንኙነት ከመፈለግ ይልቅ በጉጉት የናፈቃቸውን ያንን በጣም የመፈለግ ስሜት በአንዴ ስለሚሰጣቸው በቀላሉ ይሸወዳሉ። ነገር ግን ነገሮች ወደ እውነተኛ ቁርጠኝነት ወይም ደግሞ ኮሚትመንት ሲቃረቡ የፍቅር ቦምብ ጣዩ የራሱን የስነ ልቦና ፍርሃት ስላለው ምንም አይነት በቂ ምክንያት ሳይሰጥ በአንድ ጀንበር ይሰወራል። ከበስተጀርባው የሚቀረው ግን የተሰበረ ልብና ግራ መጋባት ብቻ ነው። ይህንን የሚያደርጉት እነማን ናቸው? ይህንን መሳሪያ ተግባር የሚያከናውኑት አብዛኛውን ጊዜ ናርሲሲስቶች ወይም ደግሞ ራሳቸውን ብቻ የሚወዱ የሰዎችን ስሜት የማይራሩ ግለሰቦች ናቸው። ናርሲሲስቶች ሰዎችን የሚያዩት እንደ ቁስ ወይም መሳሪያ አድርገው ነው። ሰዎችን የሚጠቀሙባቸው የራሳቸውን የቅርበት ፍላጎት ለማርካት ወይም ደግሞ ሌሎችን ለመቆጣጠርና ለመዘወር ወይም ደግሞ ማኒፑሌሽን ብቻ ነው። እነዚህ ሰዎች አንዳንድ ጊዜ ወደ እውነተኛ ግንኙነት ውስጥ ቢገቡ እንኳ ውጤቱ ለሌላኛው ወገን የባሰ አደጋ ነው የሚሆነው። ጥቃትን፣ አለመግባባቶችን ሲፈጠሩ እንኳ ቦምቡ ጣዩ ወዲያውኑ ፍቅሩንና እንክብካቤውን በመንፈግ አጋሩን ይቀጣል። ይህ ደግሞ ሌላኛውን ወገን ጥፋተኛ እኔ ነኝ ብሎ እንዲያስብና ፍጹም ጥገኝነት ውስጥ እንዲወድቅ ያደርገዋል። ስለዚህ አንድ ነገር ግልጽ ሊሆን ይገባል። የፍቅር ቦምብ ዓላማው ቁጥጥር እንጂ እውነተኛ ፍቅር አይደለም። ለዚህም ነው የስነ ልቦና ባለሙያዎች ይህንን ድርጊት እንደ ስሜታዊ በደል ወይም ደግሞ ኢሞሽናል አቢዩዝ የሚፈርጁት። ራሳችንን እንዴት እንጠብቅ ታዲያ? ከዚህ አደገኛ ወጥመድ ራሳችንን እንዴት መከላከል እንችላለን? የበሩን ቁልፍ ቶሎ አይክፈቱ። መጀመሪያ ላይ በሚዘንብላችሁ ፍቅር ተሸውዳችሁ በስሜት አትስጠሙ። ፍቅሩ ቢጣፍጥም እንኳ ነገሮችን ረጋ አድርጋችሁ ለመመልከትና ግንኙነትን ቀስ በቀስ ለማሳደግ ሞክሩ። ቃላትን ከተግባር ጋር አነጻጽሩ። የተናገሯቸው ማራኪ ቃላት በተግባር እየተደገፈ ነው ወይስ ባዶ ቃል ኪዳን ብቻ ናቸው? ቆም ብላችሁ አስተውሉ። የልባችሁን ስሜት አዳምጡ። ይህ በጣም ወሳኝ ነጥብ ነው። ግንኙነቱ ከተፈጥሮ በላይ ፍጹም መስሎ ከተሰማችሁ አብዛኛውን ጊዜ የሆነ የተሸሸገ ሴራ አለው ማለት ነው። ውስጣዊ ስሜታችሁ የሚነግራችሁ የጥንቃቄ ምልክት አትናቁ። በእርግጥ መጀመሪያ ላይ ተያይተው ወዲያውኑ የሚግባቡና ዘላቂ ደስታ የሚያገኙ ጥንዶች አሉ። ነገር ግን እውነተኛ ፍቅር በትዕግስት በሂደትና እርስ በርስ በመታወቅ የሚገነባ እንጂ በአንዴ ተጭኖ እንደሚፈነዳ ቦምብ ሰውን አውቆ የሚያጠፋ መሆን የለበትም። ራሳችሁን ጠብቁ፣ ልባችሁንም በጥንቃቄ ጠብቁ። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ።